ሪሞን ማለት እዛ ጋር ባት ዋይት ሃውስ ባባዬ ሪሞን በቃ መሬት ለመሬት ስንፋቀቅ ነው የምለው። አሁን ነገ ትገባለች በዚህ ጋር ነገ በዚህ ጋር ከዛስ በዚህ ጋር ኦ ሺት ለብዙ ነገር ግራ ጎኔ ትሆኛለሽ ብሎ አስቦሽ ምናምን ግራ ጎኑ ነው። ዩቲዩብ እንደምናላችሁ ዛሬም ጸድ ያበደ ቢንግ የሆነ ቪዲዮ ይዘንላችሁ መጥተናል። በዛሬ ቪዲዮአችን ደግሞ በቅርብ ቀን የተለቀቀው ከትናንት ወዲያ መሰለኝ የተለቀቀው ጃማሩ እንግዲህ አሪፍ ዘፈን ለቆልናል። ኤክሶደስ ፕሮዳክሽን የተዘጋጀው እንደምትመለከቱት ዛሬ ሜርሚ ኢን ዘ ወርልድ በሌላ ሪአክሽን ቪዲዮ ተመልሶላችኋል። ዛሬ ደግሞ አዲስ በተለቀቁ ዘፈኖች መጥተናል ማለት ነው። ስለዚህ እኛን ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ሌላ አላንዛዛባችሁ። እሺ ስለዚህ አሜሪካ የሚል አዲስ ጃማሩ ለቋል ማለት ነው በራሱ ዩቲዩብ ቻናል። ስለዚህ ሪአክት እናደርገዋለን። ይመቻችሁ። ፒስ አውት። ላይክ ሼር ሰብስክራይብ አደራ። ያው 100 ልንገባ ነው። ሽልማታችን አልተረሳችም። ላይክ ሼር ሰብስክራይብ ወደ 100 ሰብስክራይብ እንሂድ። ኤክሶደስ ፕሮዳክሽን ነው ያዘጋጀው። እዚህ ጋር እንደምትመለከቱት ሰፈሩን አላውቅም ግን በቃ ብዙ የሞተር ጋጋታ እዚህ ጋር ጃማሩ ምናምን እያመራ ኦ ሺት ማን እዚህ ጋር ኦ ሺት ቦ ይሄ እዚህ ጋር ሞተሩን ለመውጣት ስንት ሰው ነው የምንጠቀመው? ማን እዚህ ፎቅ ላይ ቴራዙ ላይ ነው እንግዲህ እንደምትመለከት ቴራዙ ላይ ማን ከባድ ነው ይሄ ከባድ። እሺ አሜሪካ ጃማሩ ኦ ማይ ጋድ አዶናይ እዚህ ጋር አዶናይ ምን ይሰራል? ቦ አዶናይ እዚህ ጋር ምን ይሰራል? ዮ ማሪዮስም አለ። ኧረ ቆይ ይሄ ነገር ምን እሺ ነው ማን ምን እሺ ነው ማን ዮ ማሪዮስም አለ አትሉ? የአሜሪካ ባንዲራ ምን ይዛለች እንዴ? ወት ቦ እንዴ እዚህ ጋር ማን አለ? ሜርኩሪም አለች ማን ቆይ አንዴ ሜርኩሪ ዌር ኢዝ ሜርኩሪ ሜርኩሪ ማለች ማለት ነው። ስለዚህ አዶናይ አለ እዚህ ክሊፕ ላይ ያየናችሁ ዮማሪዮስ አለ ራሱ ጃማሩ አለ ሶ ማን አለች ሌላ ሜርኩሪ ማለት ነች። እሺ ኦኬ ስለዚህ አሜሪካ የምትገባው ዋና እንትና ካራክተሯ ሜርኩሪ ነች ማለት ነው። ስለዚህ ለምንድን አሜሪካ ማለት የፈለጉሽ እሱ አያገባንም ግን ስለዚህ ነገ አሜሪካ ትገባለች ማለት ነው። ሃይቦ ለምራው ታዲያ የሱ አሜሪካ እሺ ግን ዘፈኑ ምን በጣም እንቀለቀላለን። ኦ አንዴ እዚህ ስለፈልፍ አስመለጠኝ። ምን አይነት እንደው ችኩል እንደሆንኩ አላውቅም። ይቅር በሉኝ ጀማ አንድ ልጅ ነበረች ኮረዳ በፍቅሯ ልቡ የተጎዳ ማን ነው? ዮማሪዮስ ነው የተጎዳው ልቧ ማለት ነው። ስለዚህ ሜርኩሪ ነች ማለት ነው። ኦኬ ሽማግሌም ልኳል ግን ንክንክ ቋፍ ማን ስለዚህ አሰባ አምጡልኝ የአሜሪካ ባል ለሷ የምፈልገው አበሻ ፈልጉ። ግን እውነቴን ነው የምላችሁ እዚህ ጋር አሁን ቴራዙ ላይ ሞተሩ ነው ስንት ሰው እንደ እኔ እንጃ በክሬን ካልሆነ ለራሱ የሚወጣ አይመስልም። ስማ ከባድ ነው ብቻ አሜሪካ ይኸው አዶናይ ነው እና አዶናይ እዚህ ጋር መኖሩ ምን ችግር ነው?
ውስጡ ያለ የውጩ ሊበላ እንዴ ሜርኩሪ ቆይ አይኗ ቡኒ አንዴ ምን እሺ ነው ማለት እዚህ ጋር ቀይ ናተላላ ውስጡ ያለ የውጩ ሊበላ እዩት አይኗ ጥቁር ነው እዚህ ጋር ደግሞ እኛ ስናውቃት ቲክቶክ ላይ እንግዲህ አይኗ ቡኒ ነው እኔ አላውቅም ማለት እኔ አላውቅም ቪዲዮ ላይ ሳያትም ቡኒ ነው አላውቅም አያገባኝም እሺ ድሪፍት ማን ስማን ይሄ መርካቶ አካባቢ ነው እንዴ ነገር አዎ መሰለኝ ማርክስ አላውቅም እኔ መርካቶ አካባቢ መስሎኝ ነበር ምንድን ነው እቺ ፌስ ማስታማ ጨዋታው ምንድነው ነገሩ እኛም መሳይ ሞልቶ ባገሩ የውጭ ሀገር ይሻላል ብለሽ ለቴጂ ጓዝሽን ጠቅለሽ እኛ ሀገር ውስጥ እኛን የመሰሉ የኛም መሳይ ብዙ እያሉ ጓዝሽን ጠቅለለሽ ወደ ውጭ ልትሄጂ ነው ለምን ሜርኩሪ ተይ እንጂ አይደብርሽም እንዴ ተይ እንጂ ታይ አይቀናሽም እንደዚህ ሲሆን ትኬት ቆረሻሉኝ በባስ አረ ለምን ትኬት የቆረጠች በባስ ለምን ማን በቃኛ አሁንስ ደሞ ባሌላ ዳገኛ አሜሪካ ስትል ግቢያላት እሷም ተሳፍረሽ ልቤላት ቆየና አለፍ ብሎ አወረዳ my god oh my god አሜሪካ ብላላደው ገብታ ቆየና አለፍ ብሎ አወረዳት ለምን ማን ኤርፖርት ውስጥ ተዋቸው ኤርፖርቱ ከባድ ይሄ ከባድ ነው ያላቅም ማን እኔ አላቅም ከባድ ነው ግን እናንተ ሰብስክራይብ አድርጉ ኮዬ ትገባለች አሜሪካ ነገ ትገባለች አሜሪካ ትኬቷን ቆርጣ በአውቶብስ ውሰደኝ ትላለች ዋይት ሃውስ ንገሩልኝ ቆይ ትኬቷን ቆርጣ በባስ ውሰዱኝ ትላለች ዋይት ሃውስ ማን ለምን ከባድ ነው ይሄ ንግግር እኔ አላውቅም አያገባኝ ቺንጀለስ የኔ አቅም ነው ሽሮ ፈሰስ ሌቢት ይኸውልሽ ቆይ አሁን እዚህ ጋር ደግሞ አይኗን ይት እውነት ለምን ትኩረት አይኗ ላይ አረክ እንዳትሉኝ ለምን እንደሆነ ንገራችሁ ቺንጀለስ የኔ አቅም ነው ሽሮ ፈሰስ እሺ አሁንስ ይኸው አይኗ ቡኒ ነው እዛ ጋር how እሺ ግን አይመለከተንም እሺ ቆይ ግጥሙን እንስማው ቆይ እዚህ ጋር የኔ አቅም ሽሮ ነው ፈሰስ ምናምን እያለን ውሰደኝ ትላለች ዋይት ሃውስ ንገሩልኝ ቺንጀለስ የኔ አቅም ነው ሽሮ ፈሰስ ሌቢት በይ እንደሆነ የራበው ብዙ ጾመኛ አለ ሐሳቤ ስለሆነ አንበይ ከሆነ ነይቢ በቃ ሌላ ነገር አያስፈልግም የራበው ብዙ ሰው አለ ከፈለግሽ እንጂ ነይቢ ስትባይ ሌላ ነገር አያስፈልግም ማሚ ቢ ስትባይ ሽሮ ፈሰሱን ቤት ያፈሩን ትበያለሽ በቃ አለቀ የሷ አቅም ሽሮ ፈሰስ ነው አለቀ ሌላ ምንም ካልሆነ በይን ላቀቅ በልቼ እንዳልበላው ያረገኝ ገጽታ ስለዚህ የዮማሪዮስ ሐሳብ ትልቅ ስለሆነ ማነው ሶሪ የጃማሩ ሐሳብ ትልቅ ስለሆነ እምቢ ካልሽ እንላቀቅ በስመ አብ ግን ልክ እንዳልጫወት ፊቴ እንዳይረታ እሱ ራሱ ነው የነጠቀ ደስታ የከረመን አቆት ያለፈ ትዝታ በድረሽ ከልምሽ ከነጮች ቆጣ ቤንጃሚን መንዘር ዶላሩ እኔ ብሆን ማለት እዛ ጋር በአት ዋይት ሃውስ ባባዬ እኔ ብሆን በቃ መሬት ለመሬት ስንፋቀቅ ነው የምለው አሁን ነገ ትገባለች በዚህ ጋር ነገ በዚህ ጋር ከዛስ በዚህ ጋር እረ ዶላር እረ ቤንጃሚን ቦስ ዮ ቻት ማርያምን በቃ ይችላል በቃ ማሩ አንቺም ልከሽልኝ የአሜሪካ ገንዘብ ፕሮሰስ ጀምሬ ላይሳካ ነገር ለተቀን ሳስባ ስወዳ ሳፈቅራት ግራ ጎኔ እንድትሆን ስመኝ ስጠብቃት ግራ ጎኔ ያልኳ ግራ ጎኔ ኖካ ውጋት ሆነ ሺት ለብዙ ነገር
ግራ ጎኔ ትሆኛለሽ ብሎ አስቦሽ ምናምን ግራ ጎኑን ወጋችሁ በቃ ስለ ዋይት ሃውስ እያለች ታስቸግረዋለች። ብሮ ከባድ ነው ይሄ እኔ አላውቅም። ችብኝ አሜሪካ ገብታ ቆንጂቴ ሞኝን አተላላ የአገር ውስጡ እያለ የውጩ ይበላ ቆንጂቴ ሞኝን አተላላ የአገር ውስጡ እያለ የውጩ ሊበላ ጃማሩ ማለት wait what a minute ቆይ አንዴ ጀሞ አንዴ ቆይ በዚህ ሪትም ረክተን ሳንጨርስ ልትሄድልህ ነው ሻንጣን እየገፋች በስተመጨረሻ ከኩዬ መልስ ከባስቲኬት ቆረጣ መልስ ምናምን ተመልሳ ወደ ዋይት ሃውስ ልትስ ነው ባባዬ ሸኛት ማን ቆሞ ሸኛት ቻለችው። እንደዚህ ሙድ ይዛ እኔ ልራገጥ መጨረሻ ላይ ተው እንጂ ጃማሩ እማትገመቱን ማለት ይሄ ነው ባባዬ። እኔ ስንት ነገር ጠብቄ ጃማሩ ተው እንጂ ኧረ ጉዴ። ኦኬ አሜሪካ አልቋል ማለት ነው። ጃማሩ ይችላል እናቴ። እኔ ግን ያልጠበቅኩት የማትገመት ሰው ነው የሆነብኝ። እኔ ብዙ ነገር አስቤ ከሱ ብሮ መጨረሻ ላይ ባያለችው ልጥስ ወደ ዋይት ሃውስ አሜሪካ ጃማሩ ደብል ብሮ አንድ ነገር ልንገራችሁ። ሌላ አስደሳች ዜና አሁን በቅርብ ቀን ደግሞ ዮማሪዮስ ይመለሳል። በጃማሩ ቻናል ነው የሚመለሰው። እየገባችሁ ጃማሩን ሰብስክራይብ አድርጉ፣ እኛንም ሰብስክራይብ አድርጉን። ትልቅ ደረጃ እንድንደርስ የዮማሪዮስ እንደተለቀቀም ያው ሪያክት እናደርግበት አለን። ይህም 3 ቀን ወይ 2 ቀን ቢሆነው ነው እና ይችላል ጃማሩ ይችላል እና በቃ አሁን ወደፊት እኛ ትልቅ ደረጃ እንደርሳለን። አሁን ራሳችንን እያሻሻልን ነው። እናንተም አብራችሁን ከጎናችን በመሆን ላይክ፣ ሼር፣ ሰብስክራይብ አድርጉልን እና ሌላ በቃ ምንም የምላችሁ ነገር የለም። በቀጣይ በተረሱ ዘፈኖች እንመለሳለን። አዳዲስ ሲወጡ ደግሞ አባቴ ቀንጠስ ብለን አዳዲሶችንም እናያለን ማለት ነው። ስለዚህ እነዚህ የተረሱ ዘፈኖች ፓርት ምናምን ይቀጥላል። አዲስ ዘፈን እስኪለቀቅ ድረስ የተረሱ ዘፈኖቻችንን እንቀጠቅጣለን ማለት ነው እና ሰብስክራይብ አድርጉን። ወደፊት ትልቅ ደረጃ እንደርሳለን። በቃ እኔ አላንዛዛም፣ ሌላ ምንም የለኝም። ደግሜ ግን እማስተምራችሁ የማስረዳችሁ ወይም የምነግራችሁ ነገር ቢሆን ይህ ባስኬትቦል የሚወስደውን ሰው እየጠበቀ ነው። ስለዚህ 15 ሰው ነው የቀረን ለመቶ ሰብስክራይብ። ይሄን ቪዲዮ ስሰራ አይ ቲንክ 15 ሰው ይመስለኛል የቀረው። 15 ሰው ብቻ ሰብስክራይብ አድርጋችሁ አንዳችሁ ትወስዱታላችሁ ይሄን ቦል ማለት ነው። ያው እናንተ እኔን ወዳችሁ ሰብስክራይብ ስለምታደርጉ ነው እኔ የምወደውን ባስኬትቦል የምሰጣችሁ። ገብቶሃል? ስለዚህ እናንተ ሰብስክራይብ ስታደርጉ ባስኬትቦል ለእናንተ ይሰጣል ማለት ነው። በባለፈው ነበር ይሄን ጊቫዌ ያወጣ ነው። የማን መሰላችሁ? ያው ከማይኮ ጋር ስንሰራ ከማይኮ ጋር የሰራ ነው የቶማስ ዘፈን ላይ ነጭቺ ባስኬት ይወጣችሁ ለእንትን ግን እስካሁን የለም እና ሰብስክራይብ አድርጉ። ይመቻችሁ። በቀጣይ በጸዴና ባበደ ቪዲዮ እስክንገናኝ ድረስ ይመቻችሁ። እወዳችኋለሁ። ዋን ላቭ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ አውት። ኢትዮጵያ ለዘላለም ትሳቅ። ይመቻችሁ።